ሰላም ጸምረ ነኝ እንዴት ናችሁ? ዛሬ ለሁለት ነገሮች መጥቻለሁ። የመጀመሪያው አመሰግናለሁ ለማለት ነው። እስከ ዛሬ በሰራኋቸው ቪዲዮ ከተጠቀማችሁ፣ ራሳችሁን ለማየት እድል ከሰጣችሁ፣ ልጆቻችሁን ለማየት እድል ከሰጣችሁ፣ ራሳችሁን መጠየቅ እንድችሉ ካደረጋችሁ፣ ቆም ብላችሁ ለማሰብ እድል ከሰጣችሁ እጅግ በጣም ደስተኛ ነኝ። አመሰግናለሁ ለማለት ነው። ንቁ ወላጅ ለራሱ ጊዜ አለው፣ ለልጆቹ ጊዜ አለው። ቆም ብሎ ማሰብ ይችላል፣ መጠየቅ ይችላል። ስለዚህ እነዚህን ሁኔታዎች እንድታዩና ራሳችሁ ላይ እንድትሰሩ እድል ከሰጣችሁ አመሰግናለሁ ለማለት ነው። ሁለተኛ አዳማ ላላችሁ ወላጆች የምስራች ይዤ ነው የመጣሁት። የልዩ ፍላጎት ልጆች ላላችሁ ወላጆች አዳማ ላይ ማዕከል ተከፍቷል። ልጆቻችሁ በእድሜያቸው መሰረት አንደበታቸውን መፍታት ካልቻሉ፣ የንግግር ክህሎት ከሌላቸው፣ አለመረጋጋትና ለደቂቃ እንኳን መቀመጥ የሚቸገሩ ከሆነ፣ ራሳቸውን ማገዝ የሚቸገሩ ከሆነ፣ በራሳቸው ዓለም ውስጥ የሚዋጡና አካባቢያቸው ላይና ማህበራዊ መስተጋብራቸው ላይ ምላሽ መስጠት የሚቸገሩ ከሆነ እነዚህን ችግሮች የሚፈታ ማዕከል አዳማ ላይ ተከፍቷል። ስለዚህ ለልጆች የንግግር ክህሎትን ወይም ስፒች ቴራፒን ይሰጣሉ። ራስን የማገዝ ክህሎት እንዲሁም ደግሞ ባህሪን ማስተካከል ማረቅ ላይ ለቅድመ መደበኛ ትምህርትም ዝግጁ ማድረግ ላይ አገልግሎቶች አሏቸው። ከዛ በተጨማሪ ልጄ በኦቲዝም ጥላ ስር ወይም ደግሞ የልዩ ፍላጎት ልጅ ነው ወይ የሚለውንም በባለሙያ ቼክ ማስደረግ ትችላላችሁ። ከ2 ዓመት ከ6 ወር እድሜ ጀምሮ በተለያየ ፕሮግራምና አማራጭ አዳማ ዲያስፖራ ፓርክ አካባቢ አገልግሎቱን ታገኛላችሁ። ስልክ ቁጥራቸውን እዚህ ጋር አስቀምጬላችኋለሁ። አመሰግናለሁ። ቻው።